Thank you so much. ይቅር አጠይቁኝ። ምንም አሁን አመት ከአራት ወር ምናምን የምትጠይቁኝ ጥያቄ የለም እንዴ? Let's go ማሪ አብዱል ከሪም Thank you ወንድሜ big love and big respect Thank you አብዱል ከሪም አብዱል ከሪም በጣም አመሰግናለሁ ወንድሜ Thank you so ኢትዮጵያዬ Thank you so much ኢትዮጵያ ኢትዮጵያ Thank you so much ኢትዮጵያዬ ደገመው ኢትዮጵያዬ Thank you so ኧረ በየሩት ኢትዮጵያዬ Thank you so much Thank you so ኧረ ኢትዮጵያ ኢትዮጵያዬ Thank you so much ኢትዮጵያ ኧረ በየሩት ኢትዮጵያዬ ያባት ያባት Thank you so much my brother በጣም ነው የማመሰግነው big love big እንዴ ኢትዮጵያ in the house ኢትዮጵያዬ ኧረ አብዱል ከሪም ያባት Thank you so much ኢትዮጵያዬ አብዱል ከሪም ያባት Thank you so much guys በጣም ነው የማመሰግነው ኧረ እዩዬ የኔ አባት ዳንኤል ራሱ ሰርፕራይዝ ነው አላቋርጥ ጀምሬ ሳላላቤ ቀይሬ እንዴ ነበረ ካላልኩኝ ከትላንት ተጠጣ ናሳ የባለፈው እኮ ነገራቸው አንተ አይወጣም እና እኮ ጸንቷል አልጸናም ጸንቷል አንድ ላይ በቃ እናውጣለታለን ጋይስ ከእናንተ ጋር የፈረንጅ ስም ነው ረስተዋለች ኢትዮጵያዬ Thank you ነገራቸው አንዱ ኢትዮጵያዬ Thank you so much ኢትዮጵያዬ Thank you bro Thank you 1 2 3 4 Thank you so much እሺ ሌላ ምን ነገር እንፈልግ ነገር ያ አባቱ ብላችሁ ለጠየቃችሁ አባቱ ከቸውላ አየር ላይ ከቻሳ ቲክቶከሩ ጆን ዳንኤል በዛሬው ዕለት የኢትዮጵያን ቲክቶክ ሪከርድ ሰብሯል። ቲክቶከሩ ጆን ዳንኤል እንግዲህ ከእስር ከተፈታ በኋላ በዛሬው ዕለት ላይቭ ላይ ገብቶ በኢትዮጵያ ቲክቶክ ላይቭ እንግዲህ ከፍተኛ ተመልካች ያገኘ ሪከርድን መስበር ችሏል። እናም ላይቭ ላይ እንግዲህ ከ116,000 ሰው በላይ እንግዲህ በቀጥታ ስርጭት እየተመለከተው ነበርም። ከዚህም በተጨማሪ እንግዲህ እጅግ በርካታ አንበሳ እንዲሁም በርካታ የተለያዩ አይነት ጊፍቶች በየሰከንዱ እንግዲህ ሲሰጡም ነበርም። በዚህም እንግዲህ በህዝቡ ምን ያህል ተወዳጅነት እንዳለው ማስመስከር ችሏል። የፕላስ ምልክቷን በመንካትና ፎሎ በማድረግ አዳዲስ መረጃዎችን ማግኘት ትችላላችሁ። ዞን 2 እንዴት ነበር? ዞን 3 እንዴት ነበረ? ዞን 4 እንዴት ነበረ? ኔሪዬ ቴንክ ዩ ሶ ማች። አብይ አመሰግናለሁ። ኪዳዬ ቴንክ ዩ ሶ ማች። እንዴት ነበረ? ዞን 2 አሪፍ ነበር፣ ተምረንበታል። ያው እንወዳችኋለን። ጆዬ እወድሃለሁ ብራዘር። እኔ እወድሻለሁ ወንድሜ። ግርዝና ምንድን ነው? ምን ሼ ነው ጋይስ? ምን ጀመራችሁ?